በመጀመሪያው ኢንዱስትሪ አብዮት የተለያዩ ማሽኖችና ፈጠራዎች ኢንዱስትሪዎችን ሲያንቀሳቅሱ የቆዩ ቢሆንም እነዚህ ማሽኖችና የማምረቻ ዘዴዎች ትልቅ ድክመት ነበረባቸው። እድገታቸው የተገደበ ስለነበርና ከነበሩበት ደረጃ በላይ መሻሻል ባለመቻላቸው በ19ኛው ክፍለ ዘመን የኢንዱስትሪዎች እድገት እንዲቀዘቅዝ አድርገዋል። በዚህም ምክንያት እነዚህ የሚተኳቸው አዳዲስ ፈጠራዎችና ዘዴዎችን ማግኘት ግድ ሆኗል። ይህም አዲስ የኢንዱስትሪ አብዮት ማስጀመሪያ ሆኗል። በመጀመሪያው ኢንዱስትሪ አብዮት ብረት በብዛት ሲመረት የነበረ ሲሆን በጊዜው የነበሩ ብረቶች ሌላ ንጥረ ነገር ያልተቀላቀለባቸው የጠሩ ብረቶች ወይም ደግሞ በከፍተኛ መጠን ሌላ ንጥረ ነገሮች የተቀላቀሉባቸው ነበሩ። ይህም ነገር ኢንዱስትሪዎች ዘንድ ከጥቅም ይልቅ ጉዳትና ድክመት ነበሩ። ንጹህ ብረቶች በቀላሉ የሚጎዱ የሚታጠፉና የሚሰበሩ ስለነበሩ የአገልግሎት እድሜያቸው አጭር ነበር። በዚህም ምክንያት የካርበን ቅይጥ ብረቶች በስፋት መመረት ይጀምራሉ። እነዚህ አይነት ብረቶች ከብዙ ሺህ ዓመት በፊት የነበሩ ቢሆንም በቀላሉ ማገኙ እና ለማምረት የሚከብዱ ነበሩ። ነገር ግን በ1856 ሄነሪ በስመር የተባለ መሐንዲስ ይህን ብረት የሚመርትበትን ቀላል ዘዴ ማግኘት ይችላል። የቀለጠ ፈሳሽ ብረት ላይ ከስር በኩል አየር በሚነፋበት ጊዜ ፈሳሽ ውስጥ ያሉት አላስፈላጊ ንጥረ ነገሮች በሙሉ ከአየር ውስጥ ካለው ኦክሲጅን ጋር ሪያክሽን በመፍጠር የብረቱን ሙቀት እንደሚጨምሩ እና በፈሳሽነት መልክ እንዲቆይ እንደሚያደርጉት ማስተዋል ይችላል። ይህም ካለምንም ከሰል ፍጆታ ነበር። ያኔ የሚፈልገውን ያህል የካርበን መጠን በመጨመር ቅይጥ ብረት በቀላሉ ማምረት ይችላል። ይህንንም ፈጠራውን ለዓለም ያስተዋውቃል። የበስመር ማምረቻ ሂደት ምንም የውጭ ኃይል ፍጆታ ባለመፈለጉ ከሰልና ሌሎች ኃይል ምንጮችን በደንብ ለመቆጠብ አስችሏል። በዚህም ምክንያት የካርበን ቅይጥ ብረት ወይም በሌላ ስሙ አርብ ብረት በቀላሉና በትንሽ ዋጋ ለመመረት ይበቃል። ከዚህም በኋላ በስፋት በመሰራጨት ንጹህ ብረቶችንና ክቡር ብረትን መተካት ይጀምራል። ይህን አይነት ብረት ከንጹህ ብረት የተሻለ የሚያደርገው እጅጉኑ ጠንካራ ከመሆኑ ባሻገር በቀላሉ ማይጎዱና ማይበላሉ ነበሩ። በተጨማሪም ጫና ሲደረግበት ከጠሩ ብረቶች በተሻለ ጥፋት የሚቋቋም እና ከክቡር ብረት በተሻለ ስብራት የሚቋቋም ስለነበር በዚህም ምክንያት ከሌሎች ብረቶች እድሜ እስከ 10 እጥፍ የሚረዝም የአገልግሎት እድሜ ነበሩ። ስለዚህ አርብ ብረት ለባቡር ሀዲዶች፣ ለመርከቦች፣ ለድልድዮች እንዲሁም ለጦር መድፎች የተሻለ ምርጫ ሆኗል። በመጀመሪያው የኢንዱስትሪ አብዮት ወቅት ከነበሩ ችግሮች መካከል የእንፋሎት ኃይል ነበር። ምንም እንኳን በእንፋሎት ኃይል የሚሰሩ ሞተሮች ኢንዱስትሪዎችን ለማስጀመር መሰረት የነበሩ ቢሆንም ነገር ግን ብዙ ደካማ ጎን ነበራቸው። እነዚህ ሞተሮችን ለማንቀሳቀስ የድንጋይ ከሰል ይፈልጉ የነበረ ሲሆን በከፍተኛ መጠን ከሰል ይፈጁ ነበር። እንደዛውም ሆኖ አብዛኛው የሚገኘው ኃይል በሙቀት መልክ ይባክን ነበር። በተጨማሪም ከፍተኛ የጭስ መጠን በመልቀቅ አየርን ሲበክሉ ቆይተዋል። ሌላ ደግሞ ትላልቅ መጠን የነበራቸው ሲሆን አንዱ ሞተር ከብዙ ማሽኖች ጋር በቀበቶና በዘንግ እንዲገናኙ በማድረግ ሁሉንም ማሽኖች በአንድ ያንቀሳቅሳል። ይህም ስራውን የተዝረከረከ አድርጎታል። በተጨማሪም በጣም አደጋ ለማድረስ ቅርብ ስለነበሩ ብዙ ሺህ ሰዎች እንዲሞቱ ምክንያት ሆኗል። በዚህም ምክንያት ይህም ሞተር የሚተካ ነገር መፍጠር ግድ ሆኗል። የኤሌክትሪክ ወይም የማብራት ኃይል። ኤሌክትሪክ ለመጀመሪያ ጊዜ የታወቀው ከ2000 ዓመት በፊት ሲሆን እስከ 19ኛው ክፍለ ዘመን ድረስ ትናንሽ ሙከራዎችና ጥናቶች እየተካሄዱበት ቆይቷል። ከዛ ውጭ ለትናንሽ ስራዎች እንጂ ብዙም ጥቅም ላይ አልዋለም ነበር። ይህም የሆነበት ምክንያት የኤሌክትሪክ ኃይል በበቂ ሁኔታ የሚገኝበት ምንም አይነት ዘዴ በጊዜው ባለመገኘቱ ነበር። ነገር ግን በ1831 ማይክል ፋራዳይ ትልቅ ፈጠራ ማስገኘት ይችላል። ይህ ግኝት ማግኔትን በመጠቀም የኤሌክትሪክ ኃይል ማመንጨት እንደሚቻል ነበር። ይህም የሆነው የተዘጋ የኤሌክትሪክ ሽቦ አካባቢ የሚቀያየር የማግኔት ኃይል ወይም በሌላ አማርኛ መግነጢሳዊ መስክ ሲኖር ነው። ለምሳሌ ሽቦ አጠገብ ማግኔቱን እያስጠጋን ስንመልሰው የሚቀያየር የማግኔት ኃይል ሽቦ ላይ ስለሚያርፍ መለስተኛ የኤሌክትሪክ ኃይል መፍጠር እንችላለን ማለት ነው። ማይክል ፋራዳይ የሚያስተዋለው ይህንኑ ነበር። ይህም ሂደት ኤሌክትሮማግኔቲክ ኢንዳክሽን በመባል ይታወቃል። ከዚህም በኋላ ማይክል ፋራዳይ ይህንኑ መርህ በመጠቀም የመጀመሪያውን ጄኔሬተር መፍጠር ይችላል። ይህ ጄኔሬተር ትንሽ ኃይል ስለሚያስገኝ ለትላልቅ ስራዎች አልዋለም። ቢሆንም ማሻሻያዎች ሲደረጉለት ቆይቶ በ1870ዎች ለአገልግሎት የሚውልበትን ደረጃ መድረስ ይችላል። ይህም ጄኔሬተር የሚሰራበት መንገድ ከሁለት ማግኔቶች መሃል ዝግ የኤሌክትሪክ ሽቦ በማስገባትና በማሽከርከር በሽቦ ላይ የሚያርፈውን የማግኔት ኃይል በመቀየር ሲሆን ይህም በሽቦ የሚዟዟር የኤሌክትሪክ ፍሰት መፍጠር አስችሏል። ይህ የምትመለከቱት ዲያግራም ቀለል ያለ ማብራሪያ ነው። ትክክለኛውም ይህን ይመስል ነበር። አሁን ጄኔሬተሩን ሁሌ በእጅ ማሽከርከር አስቸጋሪ ስለሚሆን ከእጅ ይልቅ ከእንፋሎት ሞተር ጋር በማገናኘት እንዲሽከረከር ማድረግ ይችላሉ። በነገራችን ላይ እስከዛሬ ድረስ የሚመረቱ የኤሌክትሪክ ማመንጫዎች የሚሰሩት እንደ አጠቃላይ በዚሁ መንገድ ነው። ከእንፋሎት ሞተር ይልቅ ግን እንደ የወንዝ ግፊትና ንፋስን እንደ ሽክርክሪት ኃይል ይጠቀማሉ። አሁን ተንቀሳቃሽ ጉልበትን ወደ ኤሌክትሪክ መቀየር ከተቻለ ኤሌክትሪክን ወደ ተንቀሳቃሽ ጉልበት የሚቀየርበት ዘዴ መገኘት አለበት። በእርግጥ ይህም ተገኝቷል። እንደውም ከጄኔሬተር በፊት ይህንንም ያገኘው ራሱ ፋራዳይ ነበር። ከዚህ በፊት ኤሌክትሪክ ማግኔት መፍጠር እንደሚችል ተደርሶበት ነበር። ይህንንም መርህ በመከተል ማይክል ፋራዳይ የመጀመሪያውን የኤሌክትሪክ ሞተር መገንባት ይችላል። ይህ ሞተር የሚሰራበት መንገድ አሁንም ዝግ የኤሌክትሪክ ሽቦ በሁለት ተቃራኒ ማግኔቶች መሃል በማስቀመጥ እናም ሽቦ ውስጥ የኤሌክትሪክ ፍሰት እንዲኖር በማድረግ ነበር። ይህም የኤሌክትሪክ ፍሰት የተጠቀለለው ሽቦ የራሱ ሰሜን ዋልታና ደቡብ ዋልታ እንዲኖር
እንዲኖሩ ያደርጋል፣ ወይም ማግኔት ይሆናል ማለት ነው። እንደምታውቁት ተቃራኒ ዋልታዎች ይሳሳባሉ፣ ተመሳሳይ ዋልታዎች ደግሞ ይገፋፋሉ። ያኔ አራት ማዕዘን ቅርጽ ያለው ሽቦ መሽከርከር ይጀምራል። አንድ ዙር በዞረ ቁጥር መሀል ላይ ሽቦቹ በተገናኙበት ስንጥቅ ክብ መተላለፊያ አማካኝነት የፍሰቱን አቅጣጫ እንዲቀይር ማድረግ እንችላለን። ያኔም የሽቦ ማግኔት ዋልታዎች ቦታ ይቀየራሉ። በዚህም ዘዴ ሽቦ እሽክርክሪቱን ይቀጥላል። ይህም ማለት የኤሌክትሪክ ሞተር ራሱን ጄኔሬተር ሆኖ በተገላቢጦሽ ማለት ነው። ይህም ቢሆን ቀለል ያለ ዲያግራም ነው። ትክክለኛው ሞተር ይህን ይመስላል። በቤት ውስጥ ያሉ በዲናሞ የሚሰሩ ማሽኖችንም ማየት ትችላላችሁ። ብቻ ዞሮ ዞሮ የሚሰሩበት መንገድ ተመሳሳይ ነው። ወደ 1870 እንመለስ። አሁን የኤሌክትሪክ ኃይል ማመንጫ ዘዴ ተገኝቷል። ኤሌክትሪኩንም ወደ እንቅስቃሴ ጉልበት የሚቀየርበት ዘዴ ተገኝቷል። በዚህም መንገድ የእንፋሎት ሞተርን በመጠቀም ጀነሬተሩ እንዲቀሳቀስ ከተደረገ በኋላ የምናገኘውን ኤሌክትሪክ በመጠቀም ከተለያዩ ማሽኖች ጋር የተገጠሙ ሞተሮችን ማንቀሳቀስ እንችላለን። ከዚህ በፊት አንድ የእንፋሎት ሞተር ከሁሉም ማሽኖች ጋር በቀጥታ በመገናኘት ሲሰራ የነበረ ሲሆን አሁን ግን ጀነሬተሩን ብቻ በማንቀሳቀስ ሁሉም ማሽኖች የየራሳቸው ሞተር እንዲኖራቸው በማድረግ እንዲሰሩ ማድረግ ተችሏል። ይህም የኤሌክትሪክ ገመዶችን ብቻ በመጠቀም ካለምንም ዘንግና ቀበቶ መገጣጠም ነበር። በተጨማሪም የኤሌክትሪክ ኃይል እስከፈለጉት ርቀት ያለምንም ኮተት መድረስ ስለሚችሉ ፋብሪካዎች ውስጥ ነፃነትና ምቾት አስገኝቷል። በተጨማሪም የእያንዳንዱ ማሽን ኃይል መቆጣጠር ችሏል። በዚህም ኢንዱስትሪዎች በአዲስ መንፈስ እንደ አዲስ መጠናከርና መስፋፋት ይጀምራሉ። ይህ ለውጥና በርካሽ መገኘት የጀመረው አርብ ብረት ወደ ዓለም ኢንዱስትሪዎች ይሰራጫሉ። በዋነኝነት ብሪቴን፣ አሜሪካና ጀርመን የተለያዩ ማሽኖች፣ የባቡር ሀዲዶችና መጓጓዣዎች አዲሱን ብረት በመጠቀም እየተገነቡ በስፋት መሰራጨት ይጀምራሉ። ያኔም አዲስ የኢንዱስትሪ ዘርፍ ይወለዳል። ይህም የኬሚካል ኢንዱስትሪ ነው። ከዚህ በፊት ምንም አይነት ኬሚካሎች በተፈጥሮ መንገድ ይመረቱ የነበረ ሲሆን አሁን ግን የተለያዩ ሰው ሰራሽ መንገዶችን በመጠቀም ብዙ አይነት ኬሚካሎችን ማምረት ተችሏል። እነሱም የተለያዩ አርቲፊሻል ማዳበሪያዎች፣ ማቅለሚያዎችና አሲዶችን ያካታል። ለምሳሌ ከዚህ በፊት ምንም አይነት ማቅለሚያ ከእጽዋትና ከነፍሳት ይመረቱ የነበረ ሲሆን አሁን ግን በኢንዱስትሪዎች በሰው ሰራሽ መንገድ መመረት ችሏል። በተጨማሪም የተለያዩ መድኃኒቶች፣ ሳሙናዎችና ለማዕድን ቁፋሮና ለጦር የሚያገለግሉ ፈንጂዎች በርካሽ ዋጋና በተሻለ ጥራት መገኘት ችሏል። በዚህም ዘርፍ እንደ ጀርመን ያሉ ሀገራት በግንባር ቀደምትነት መምራት ይጀምራሉ። ሌላ በጊዜው ከነበሩ ትላልቅ ለውጦች መካከል የመገናኛ መንገዶች ነበሩ። ከዚህ ቀደም መልእክቶች የሚላኩት በተጻፉ ደብዳቤዎች መልክ ሲሆን አንድ ደብዳቤ ለማድረስ ከቀናት እስከ ወራት ይፈጁ ነበር። ይህም አስቸኳይ መልእክቶችን በጊዜው ለማድረስ ከባድ አድርጎታል። በተጨማሪም ብዙ የንግድ ስራዎችን በፍጥነት ለመጨረስ አስቸጋሪ ነበር። ነገር ግን ይህ ሁሉ እስከ 1837 ነበር። ምክንያቱም ሳሙኤል ሞርስ የተባለ አሜሪካዊ ኢንጂነር ቴሌግራፍን ለዓለም ያስተዋውቃል። ይህ መገናኛ የኤሌክትሪክ ሲግናሎችን በሽቦ በመላክ በኮድ መልክ መልእክቶችን ማድረስ ይችላል። የሚሰራበትን መንገድ የሞርስ ኮድን በመጠቀም ሲሆን የሞርስ ኮድ ማለት ለእያንዳንዱ ፊደልና ቁጥር የሚወከል የነጥብና የመስመር ኮድ ነው። እዚህ ጋርም እንደምታዩት ሁሉም ፊደል የራሱ ኮድ አለው። ስለዚህ መልእክት የሚልከው ሰው መስመር መላክ ሲፈልግ የቴሌግራፉን አዝራር ረዘም ላለ ጊዜ ይጫነዋል። ነጥብ ለመላክ ሲሆን ደግሞ አንድ ጊዜ ጠቅ ያደርገዋል። ስለዚህ ይህም በመደጋገም አጭርና ረጅም የኤሌክትሪክ መልእክት በመላክ የፈለገውን ፊደልና ቃል ማስተላለፍ ይችላል። ይህም የኤሌክትሪክ ፍሰት በሽቦ ውስጥ ለረጅም ርቀት ከተጓዘ በኋላ መልእክት ተቀባዩ ጋር በመድረስ በተላኩ ኮድ መሰረት ድምጽ ያሰማል። መልእክት ተቀባዩም ኮዱን በመተርጎም እንደተላከለት መረዳት ይችላል። በ1844ም ለመጀመሪያ ጊዜ በዚህ መሳሪያ የፈጣሪ ስራ ምንኛ ማረ የሚል አረፍተ ነገር ከዋሽንግተን ወደ ባልቲሞር መላክ ይቻላል። ይህም መሳሪያ ለዓለም ኢንዱስትሪዎች መሰራጨት ይጀምራል። ከዚህም በኋላ መልእክቶች በከፍተኛ ፍጥነት መሰራጨት በመቻላቸው ብዙ የንግድና የማመላለስ ስራዎችን ማቀላጠፍ አስችሏል። በተጨማሪም ለሀገራት መንግስታትና ባለስልጣኖችን ብዙ አገልግሎት መስጠት ይጀምራል። ከተወሰኑ ዓመታትም በኋላ ከዛው ከአሜሪካ በአሌክሳንደር ግራም ቤል በኩል ሌላ አስደናቂ ፈጠራ ይገኛል። ይህም ፈጠራ የመጀመሪያው ስልክ ነበር። ይህ ስልክ ከቴሌግራፍ በተሻለ መልኩ የጽሁፍ ኮዶችን ከመላክ ይልቅ የመልእክት ላኪውን ድምጽ በቀጥታ ለተቀባዩ ማሰማት ይችል ነበር። የሚሰራበትን መንገድ በቀላሉ በስልኩ ማይክሮፎን ውስጥ ዲያፍራም የተባለ ጠፍጣፋ ነገር አለ። ተናጋሪውን በሚያወራበት ወቅት ከድምጹ የሚፈጠረው ሞገድ ይህንን ዲያፍራም እንዲርገበገብ ያደርገዋል። ይህም እርግብግቢት የተለያየ መጠን ያለው ኤሌክትሪክ ፍሰት ወደ ሽቦ ማስተላለፍ ይጀምራል። በሽቦ ውስጥም ከተጓዘ በኋላ ወደ ሌላኛው ጫፍ ሲደርስ በድጋሚ ሌላ ዲያፍራም ጋር በመገናኘት እንዲርገበገብ ያደርገዋል። ይህም እርግብግቢት ወደ ሞገድ በመቀየር አድማጩ ድምጹን በቀጥታ መስማት ይችላል። በዚህም መልኩ ከየትም ርቀት ያሉ ሁለት ሰዎች በቀጥታ መነጋገር እንዲችሉ አድርጓል። ይህም አስደናቂ ፈጠራ እንደ ቴሌግራፍ ሁሉ ዓለም ላይ በመሰራጨት ስር ነቀል ለውጥ መፍጠር ችሏል። በተጨማሪም ለማንም ሰው ለመጠቀም ቀላል ስለነበር ግለሰቦችም ዘንድ ይሰራጫል። ከዚህም በኋላ በድጋሚ በ1895 ጉግሊሞ ማርኮኒ የተባለ ጣሊያናዊ መሐንዲስ ያለምንም የኤሌክትሪክ ገመድ መልእክትን ማስተላለፍ የሚችል ሬዲዮ መስራት ይችላል። ይህ ሬዲዮ ከኤሌክትሪክ ፍሰት ይልቅ መልእክቶችን በሬዲዮ ሞገድ መልክ ማስተላለፍ አስችሏል። ከጊዜም በኋላ ይህ ሬዲዮ ተሻሽሎ ድምጽንም በቀጥታ ማስተላለፍ አስችሏል። በዚህም መልኩ ከደብዳቤ መጻፍ ተነስተን ያለምንም ገመድ መልእክትን በሞገድ መልክ ወደ ማድረስ ተሻግረናል። በዚህም ጊዜ ኢንዱስትሪዎች በቀላሉ መገናኘት በመቻላቸው ስራ አስኪያጆች በተለያዩ ርቀት የሚገኙ ፋብሪካዎችን በቀላሉ ማቀናጀት ችለዋል። በተጨማሪም ከተለያዩ ሀገራት የሚመጡ የንግድ እቃዎችንና መርከቦችን መቆጣጠር አስችሏል። ከዚህም ውጭ በጣም ብዙ ለውጦች ሲታዩ ቆይተዋል። ያኔም የኢንዱስትሪና የንግድ ልውውጥ ስርዓቱ መቀላጠፍና መበራከት ይጀምራል። ከኢንዱስትሪውም በተጨማሪ የሀገራት መሪዎች ግዛቶቻቸውን በተሻለ ሁኔታ ማስተዳደር ይችላሉ።
ከዚህ ሁሉ መሃል ግን በ1879 ዝነኛው ቶማስ ኤዲሰን ዝነኛውን አምፖል ይዞ ብቅ ይላል። ከሱ በፊት ብዙ ተመራማሪዎች አምፖል ለመስራት የሞከሩ ቢሆንም አብዛኞቹ ግን ከመጠን በላይ የሆነ ብርሃን የሚያመነጩ እና ለትንሽ ሰዓታት ብቻ በርቶ የሚቆዩ ነበሩ። የኤዲሰን አምፖል ግን ለረጅም ጊዜ የሚበራና ኃይል ቆጣቢ የነበረ ሲሆን የሚሰራበት መንገድ ደግሞ በመስተዋት የተሸፈነ ቀጭን ሽቦ ውስጥ ኤሌክትሪክ እንዲያልፍ በማድረግ ነበር። መስተዋቱ በውስጡ ምንም አይነት አየር አይኖረው፣ ምክንያቱም ሽቦ በሚግልበት ጊዜ ከአየሩ ጋር ሲነካካ በአጭር ሰከንዶች ውስጥ ይቃጠላል። ስለዚህ ምንም አይነት አየር ከውስጡ ከተወገደ በኋላ ቀጭኑ ሽቦ በሚግልበት ጊዜ ከፍተኛ ሙቀት በመፍጠር ብርሃን ማንጸባረቅ ይጀምራል። ይህም ብርሃን እንደ ማብራት ያገለግላል። ነገር ግን ይህ አምፖል ለቤቶችና ለኢንዱስትሪዎች እንዲዳረስ የኤሌክትሪክ ኃይል መሰራጨት ነበረበት። ስለዚህ ኤዲሰን የመጀመሪያውን የኤሌክትሪክ ማሰራጫ ጣቢያ በኒውዮርክ ከተማ ይከፍታል። የዚህም ጣቢያ ስራ የራሱን ኤሌክትሪክ በማመንጨት በገመድ አማካኝነት ለቤቶችና ለኢንዱስትሪዎች ማከፋፈል ነበር። ያኔ ማብራቶች በየቤቱ በየመንገዱና በየኢንዱስትሪዎች ማሸብረቅ ይጀምራሉ። በተለይ ኢንዱስትሪዎች ማታ ማታ ብርሃን ማግኘት በመቻላቸው ለ24 ሰዓት መስራት ይጀምራሉ። ይህም የማምረት መጠናቸው እጅጉን አሳድጎታል። ቢሆንም በጊዜው አንድ ችግር ነበር። የቶማስ ኤዲሰን የኤሌክትሪክ ጣቢያዎች የሚያመነጩት ኤሌክትሪክ ረጅም ርቀት መጓዝ አይችሉም ነበር። በዚህም ምክንያት በየትንሽ ርቀቱ ሌሎች ጣቢያዎች እንዲገነቡ አስገድዷል። ያኔም ሌላኛው የፊዚክስ ሊቅ ኒኮላስ ቴስላ አዲስ መፍትሄ ያመጣል። ይህም የኤሌክትሪክ ፍሰቱ ቀጥታ ከሚሆን ለምን ተለዋጭ አናደርገውም የሚል ነበር። ማለትም ከረንቱ በአንድ አቅጣጫ ከሚጓዝ በየሰዓቱ አቅጣጫ እንዲቀይር ሲደረግ መንገድ ላይ የሚባክነውን ኃይል በእጅጉ ይቀንሷል። ይህም ረጅም ርቀት እንዲጓዝ ያደርጓል። ያኔም የኤሌክትሪክ ጣቢያዎች ይህም መንገድ መጠቀም ይጀምራሉ። የማብራት ኃይልም ረጅም ርቀቶችን በመጓዝ ለኢንዱስትሪዎች መዳረስ ይጀምራል። በዚህም ምክንያት ኢንዱስትሪዎች የራሳቸውን ኤሌክትሪክ ከማምረት ይወገዳሉ። በጊዜው ከነበሩ ሌሎች ለውጦች መካከል የነዳጅ ድፍድፍ ዘይትን የማስወጣትና ጥቅም ላይ የመዋል እድገት ነበር። ሰዎች በጊዜው ከዚህ ነዳጅ እንደ ቤንዚንና ናፍጣ እንዲሁም የኩራዝ ዘይት በማስወጣት እንደ ኃይል ምንጭ መጠቀም እንደሚችሉ ያስተውላሉ። ያኔም ነዳጅ ማውጫዎችን በየቦታው ይገነባሉ። የኩራዝ ጋዝ ወይም ኬሮሲን አምፖል ከመገኘቱ በፊት ዋነኛ የብርሃን ምንጭ ነበር። አምፖል ከተፈጠረም በኋላ የሙቀት ምንጭ ሆኗል። ቤንዚን ደግሞ እንደ ኃይል ምንጭ በማገልገል የቤንዚን ሞተር እንዲመረት ምክንያት ሆኗል። ይህንንም ተከትሎ ከጀርመን ካርነ ቤንዝ በ1886 በዚህ ሞተር የሚሰራውን የመጀመሪያ መኪና ያመርታል። ከጊዜም በኋላ አሜሪካ ሄንሪ ፎርድ በ1908 በብዛት መመረት የሚችሉ እናም የተሻሉ መኪናዎችን በኢንዱስትሪዎች በማምረት ለመጀመሪያ ጊዜ መኪኖች በስፋት እንዲሰራጩ ያደርጋል። በተጨማሪም የራይት ወንድማማቾች እነዚህም በቤንዚን የሚሰሩ ሞተሮችን በመጠቀም በ1903 የመጀመሪያውን አውሮፕላን ማብረር ይችላሉ። በሌላ በኩል ደግሞ የናፍጣ ሞተሮች የእንፋሎት ሞተርን መተካት ይጀምራሉ። መርከቦችና ትላልቅ መጓጓዦችም እነዚህ ሞተሮች መጠቀም ይጀምራሉ። አስተውላችሁ ከሆነ የምንጠቅሳቸው አብዛኞቹ ፈጠራዎች ከአሜሪካ ናቸው። ከዚህም በተጨማሪ ሀገሪቷ ሰፊ መሬት ነበራት፣ ብዙ ማዕድናትም ነበሯት። ሌላ ደግሞ ከብዙ ሀገራት የሚመጡ ስደተኞች ነበሯት። ስለዚህ በእነዚህና በብዙ ምክንያቶች አሜሪካ የኢንዱስትሪውን ሀያልነት ከብሪቴን መቀማት ትችላለች። ከአሜሪካና ከብሪቴን ውጭ ደግሞ ጀርመን፣ ፈረንሳይና ጃፓን ዋነኛ ወደ ኢንዱስትሪ የበለጸጉ ሀገራት ነበሩ። ቢሆንም አሜሪካ የዓለም 1/3ኛውን ምርት ትይዛለች። ወደ አውሮፓ ስንመለስ አውሮፓውያን ኢንዱስትሪዎች የሚያበለጽጉበት በቂ ንጥረ ነገሮችና ማዕድናትን ከግዛታቸው ማግኘት አልቻሉ። በጊዜው የነበራቸውም ግዛቶች ትናንሽ ስለነበሩ እነዚህን ግዛቶች በጉልበት ለማስፋፋት ይወስናሉ። ግዛቶቹም በዋናነት ኤዥያና አፍሪካ ላይ ነበሩ። ያኔም ሀገራቶቹ የአፍሪካን ካርታ በመከፋፈል ሁላቸውም የደረሳቸውን ግዛት መውረር ይጀምራሉ። በዚህም ጊዜ አውሮፓውያን የዘመኑ መሳሪያዎች ስለነበሯቸው፣ አፍሪካውያን ግን ገና ባህላዊ መሳሪያ ሲጠቀሙ ስለቆዩ አብዛኛው ስፍራዎች በቀላሉ መወረር ይጀምራሉ። ኢትዮጵያንንም ለመውረር የሞከሩ ቢሆንም እንደምታውቁት አልቻሉ። ከዚህም በኋላ ከኢትዮጵያና ከላይቤሪያ በስተቀር ሁሉም የአፍሪካ ግዛቶች በአውሮፓውያን ቅኝ ግዛት ስር ይወድቃሉ። ሀገራቶቹም ራሳቸው ባሰመሩት ካርታ መሰረት ግዛቶቹን ይከፋፈሉታል። በተጨማሪም ኤዥያ ላይ ሰፋፊ ግዛቶችን ወረዋል። ከዚህም በኋላ አውሮፓውያን የወረሯቸው ቅኝ ግዛቶች ላይ አሰቃቂ ወንጀሎችና ግፎችን ሲፈጽሙ ቆይተዋል። ሌላ ከነበሩ ለውጦች መካከል የኢኮኖሚ ስርዓቱ ላይ ነበር። በጊዜው ካፒታሊዝም በስፋት ተሰራጭቷል፣ በተለይ አሜሪካና ብሪቴን ላይ። ካፒታሊዝም ማለት በአጭሩ የሀገሪቷ መንግስት የዜጎቹ የግብይት ስርዓት ላይ በጣም የተገደበ ጣልቃ ገብነት ሲኖረው ነው። ማለትም ካምፓኒዎችና ግለሰቦች ንብረታቸውና ምርቶቻቸው ሙሉ ለሙሉ የራሳቸው ሲሆንና በዚህ ነገር መንግስት ምንም እጁን ሳያስገባ ሲቀር ማለት ነው። በዚህም ጊዜ ሞኖፖሊዎች ይበራከታሉ። ሞኖፖሊ ማለት ደግሞ አንድ ካምፓኒ ወይም ግለሰብ አንድ ምርት የማምረት ስራ ሙሉ ለሙሉ ለብቻው ሲቆጣጠር ማለት ነው። ለምሳሌ በጊዜው 90% የሚሆነው የነዳጅ ማጣራት ስራ አንድ ካምፓኒ ተቆጣጥሮት ነበር። ሌላ ካምፓኒ ደግሞ እንደዚሁ የብረታ ብረት ኢንዱስትሪን ተቆጣጥሮት ነበር። ይህም ነገር ካምፓኒዎች መካከል ፉክክር እንዳይኖር በማድረግ የምርታቸውን ጥራት እንደፈለጉ መቀነስና መጨመር አስችሏቸዋል። ሌላ ደግሞ በፈለጉት ዋጋ እቃቸውን መሸጥ ፈቅዶላቸዋል። ይህም ነገር ለብዙ ዓመታት ችግር ሆኖ ቆይቷል። በጊዜው ኢትዮጵያ የነበረችበትን ሁኔታ ስንመለከት በማንም ሳትገዛ ቆይታለች። በተጨማሪም ከአድዋ ድል በኋላ ዓለም አቀፋዊ ክብር ማግኘት ችላለች። ምንም እንኳን እንደ ባቡርና የስልክ መስመር በማስገባት መዘመን ብትጀምርም በጊዜው ዘመናዊ ኢንዱስትሪዎችን አላቋቋመች። ለረጅም ጊዜም በግብርና የምትተዳደር ሀገር ሆና ቆይታለች። የሁለተኛው የኢንዱስትሪ አብዮት ለ40 ዓመታት ከቆየ በኋላ በ1914 የአንደኛው ዓለም ጦርነት ከመጀመሩ ጋር ሊቋረጥ ችሏል። ከዚህም በኋላ ዓለማችን ወደ ተለየ ምዕራፍ መጓዝ ትጀምራለች።